ካፕቴን ኢብራሂም ትራውሬ በ1988 እንደ አውሮፓውያን አቆጣጠር በቡርኪና ፋሶ የተወለደው የአሁኑ የቡርኪና ፋሶ የጊዜያዊ ፕሬዝዳንት የህይወት ታሪክና ጉዞ ምን ይመስል ነበር? ለኢትዮጵያስ የተናገራቸው ጉዳዮች ምንድን ናቸው? አብይ አህመድን ጨምሮ ሌሎች የኢትዮጵያ ጉዳዮች ላይ ያነሳቸው ሀሳቦች ምንድን ናቸው? የሚሉትን እነግራችኋለን። የአሁኑ ጊዜያዊ የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራውሬ በፈረንጆቹ 2022 የመራውን መፈንቅለ መንግስት ተከትሎ ፖል ሄንሪ የተባሉትን የሀገሪቱን የወቅቱ ጊዜያዊ አስተዳደር ፕሬዝዳንት ከስልጣን ካስወገደ በኋላ ነበር የፕሬዝዳንትነትን መንበር የተረከበው። የ34 ዓመቱ ኢብራሂም ትራውሬ በዓለም ላይ ወጣቱ የሀገር መሪ በመሆንም ቡርኪና ፋሶን መምራት ከጀመረ እነሆ 2025 3 ዓመታት ገደማ ተቆጥሯል። ይህ ወጣት መሪ ዓለምን እያነጋገረ ይገኛል። በርካታ አፍሪካውያንም የእርሱን ምስል በመለጠፍና በተለያዩ ጎዳናዎች አድናቆታቸውን በመግለጽ ያላቸውን ድጋፍ ሲገልጹለት ተስተውለዋል። ለመሆኑ ኢብራሂም ትራውሬ ማን ነው? ከጀርባው ያለውስ ኃይል ማን ነው? እንደሚባለው ጠንካራና ብልህ መሪ አፍሪካንም ሊለውጥ የሚችል ሰው ነው ወይስ ደግሞ በሌሎች ኃይሎች የሚዘወርና ሌሎች ኃይሎች ይህንን ስምና ዝና እንዲያካብት የረዱት ሰው ነው? የሚሉት ጉዳዮች ትልቅ ጥያቄ ሆነው ቀጥለዋል። ኢብራሂም ትራውሬ ስለ ኢትዮጵያስ ምን አለ የሚለውን ሀሳብም እናነሳላችኋለን። ወጣቱ መሪ ኢብራሂም ትራውሬ በልጅነቱ በትምህርቱ ጠንካራ የነበረና በፖለቲካ እንቅስቃሴዎችም ያልጠፋ ወጣት ነበረ። ኢብራሂም ትራውሬ የመጀመሪያ ደረጃና የሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላም ዩኒቨርሲቲ ጂኦሎጂ ለማጥናት የገባ ሲሆን በ2006 ዓ.ም የኦጋዱጉን ዩኒቨርሲቲ በመቀላቀል በዩኒቨርሲቲ ቆይታውም የሙስሊም ተማሪዎች ህብረትንና የማርክሲስት ብሔራዊ የተማሪዎች ህብረትን በመቀላቀል ወሳኝ እንቅስቃሴ ሲያደርግ የነበረ እንደነበር መዛግብቱ ያሳያሉ። በታዳጊነቱም ይሁን በወጣትነቱ አጠገቡ ያሉትን ጓደኞቹንና ለክፍሉ ተማሪዎችም መከታ በመሆን የሚጠቀስ በምርቃቱ ወቅትም በማዕረግ የተመረቀ ጎበዝ ተማሪ እንደነበር ታሪክ ይመሰክራል። በፈረንጆቹ 2009 ዓ.ም ትራውሬ የዩኒቨርሲቲ ትምህርቱን ካጠናቀቀ በኋላ የቡርኪና ፋሶ የመከላከያ ኃይልን በመቀላቀል ከወታደራዊ አካዳሚ መመረቅ ችሏል። እስከ ሞሮኮ ድረስ በዘለቀው የውትድርና ትምህርቱም በተለያዩ ቦታዎች ላይ ተመድቦ የሰራ ሲሆን በፈረንጆቹ 2014 ዓ.ም ደግሞ የሌተናልነትን ማዕረግ በማግኘት የተባበሩት መንግስታት የሰላም አስከባሪ ኃይልንም በማሊ በመቀላቀል ማገልገል የቻለ ሰው ነው። በተለይም በሰላም አስከባሪነት በቆየበት ማሊ በነበረው ጀግንነትና ትልቅ አበርክቶ ወደ ቡርኪና ፋሶ በሚመለስበት ጊዜም በሀገሪቱ በሚገኙ የጂሃዲስት ሽፍታ እንቅስቃሴዎችን በመታገል ትልቅ ሚና የነበረው ሰው ሆኖ ነው የዘለቀው። በዚህም ስራው ወደ ካፕቴንነት ማዕረግ በፈረንጆቹ 2020 ሊያድግ ችሏል። ሆኖም ይህ እንቅስቃሴው በቀጠለበት ሁኔታም በሀገሪቱ መንግስት የሚስተዋለውን የተለያዩ ችግሮች መታገስ አልቻለም። በተለይም ደግሞ ሀገሪቱ የገባችበት ትልቅ የሰላም ችግርና በሀገሪቱ የሚስተዋሉ የሙስናና ሌሎች ችግሮችን ለመታገል ቅሬታ የነበራቸውንም ወታደሮች በማሰባሰብ እነሱንም በመምራት በዚሁ በ2022 ዓ.ም የወቅቱን የሀገሪቱን ፕሬዝዳንት ከስልጣኑ በማስወገድ የፕሬዝዳንትነቱን መንበር ተረክበዋል። የስልጣን መንበሩን ከተረከበ በኋላ ትራውሬ ካደረጋቸው ጉዳዮች መካከል ከቅኝ ገዢ ኃይሎች በተለይም ከፈረንሳይ ያላትን ጥገኝነት በማላቀቅ የዲፕሎማሲ ግንኙነቱን ከራሻ ጋር መመስረት አንደኛው እንቅስቃሴ ነው። በተጨማሪም ማሊና ኒጀር ከመሳሰሉ ጎረቤት ሀገራቱ ጋር ያለውን ግንኙነት በማጠናከር ሀገሪቱን በሰላም የሚሆን በኢኮኖሚ ጠንካራ እንድትሆን ለማድረግ እየተንቀሳቀሰ ይገኛል። ይህም በተለይ ከዚህ በፊት በሀገሪቱ ትልቅ መሪ ተደርገው የሚወሰዱት ቶማስ ሳንካራን ሀሳቦችና ራዕዮች በመከተል ውዳሴን አግኝቷል። ምንም እንኳን የሀገሪቱ 60% እስካሁን ድረስ ከመንግስት ቁጥጥር ውጭ እንደሆነ የሚነገርና ሚሊዮኖችም በዚሁ በሰላም እጦት ምክንያት የተፈናቀሉ መሆኑ ቢነገርም የትራውሬ እንቅስቃሴ ግን አሁንም በዓለም ላይ ትልቅ ተቀባይነትና ድጋፍን እያገኘ የሚገኝ ሆኗል። ነገር ግን ይህ ድጋፉና ወደዚህ ዝና መምጣቱ አንዳንዶች በራሱ የተደረገ ሳይሆን ከኋላ በሚንቀሳቀሱ እንደ ራሽያ ባሉ ሀገራት በሚደገፉ ትልልቅ ሚዲያዎች በዘመቻ መልክ ስሙ እንዲገነባና
ዝናው ከፍ እንዲል የተደረገን እንደሆነ ይገልጻሉ። ካፕቴን ኢብራሂም ትራውሬ በተለይ ስለ ኢትዮጵያ ምን አሉ? ስለ ኢትዮጵያ ሲያነሱ ካነሷቸው ጉዳዮች መካከል አንደኛው በተለይ የአፍሪካ ህብረት መቀመጫ እንደመሆኗ አፍሪካ ህብረት በኢትዮጵያ ግጭት ሲከሰት ምንም አይነት ድጋፍ አለማድረጉ እጅግ አሳዝኖኛል ሲሉ የተናገሩት አንደኛው ነው። በተለይም ደግሞ የምዕራባውያን ኃይሎች ትልቅ ተጽዕኖ በሚያደርሱበት ወቅት አፍሪካ ህብረት የራሱን መቀመጫ የሆነችውን ሀገር እንኳን መጠበቅ አልቻለም የሚለው አንደኛው ትችታቸው ጎልቶ የሚነሳ ነው። የኢትዮጵያን ታሪካዊነት በተመለከተ ትራውሬ ሲያነሱም ኢትዮጵያ ልዩ የሆነች ሀገርና በተለይም ደግሞ ቅኝ ግዛትን በመታገል ነፃ የሆነች ብሎም ለሌሎች የአፍሪካ ሀገሮች ራሳቸውን እንዲችሉና ከቅኝ ግዛት ውጪ እንዲሆኑ መነሳሻ የሆነች ታላቅ ሀገር ነች ሲሉ ያነሳሉ። ሌላኛው ጉዳይ ደግሞ የአፍሪካን አንድነትና ህብረት እንዲሁ በመምራትም ጠንካራ የሚባል እርስ በርስ መግባባት በአፍሪካውያን ሀገሮች ዘንድ እንዲኖር ኢትዮጵያ ትልቁን ድርሻ ተወጥታለች ሲሉ በተለይም በመከላከያ ኃይልን በማጠናከርም ትልቅ ስራ መስራት የቻለች ሀገር ናት ሲሉ ትራውሬ አንስተዋል። በባህልና ሃይማኖታዊ ጉዳዮችን በተመለከተ ትራውሬ ስለ ኢትዮጵያ ሲያነሱ የኢትዮጵያ መጽሐፍ ቅዱስ የራሱ የሆኑ መገለጫዎች ያሉትና ኢትዮጵያዊነትን ወይም ደግሞ አፍሪካዊ መለያን ያነገበ ከምዕራባውያን ተጽዕኖ ነፃ የሆነ ነው ሲሉም ተናግረዋል። ይህም ደግሞ ነፃና ሉዓላዊ የሆነች አፍሪካን በመገንባት በኩል የሚኖረው ጥቅም ከፍተኛ ነው ሲሉ ያነሱበት ንግግራቸው አንደኛውና ዋነኛው ሆኖ ይጠቀሳል።